አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የፋጥማ ዩቲዩብ ቻናል ተከታታዮች እንግዲህ ዛሬ ደግሞ በእንጀራ መተናል ማለት ነው። እንግዲህ ይኸውላችሁ እንደምታዩት ስራ ቦታ ከጓደኛዬ ጋር ማለት ነው ጥቅስ አማረንና በቲክቶክ አይተን እንደምታዩት ራሳችን ቤት ሰራንና እርሜ የመዳም ጠላያ ሚስተርዬና መዳምዬ እርሜያቸው ይርዘም እንጀራ አስመጥተን ያው እዚህ ጋር ወጡን ሰርተን ያው እንደ ውጭ አድርገን እያጠቀሰች ነው ጓደኛዬ ማለት ነው። እኔ ደግሞ እንግዲህ እየቀረጽኳት ነው እና ውዶቼ ሁሉን አማረሽን ገበያ ታውጧት ነው የሚባለው። አንዳንዴ ያማረንን እየወጣን ከመላን እየወጣን ሂደን ካጠፋን ያው ሰው ሀገር ቀልጠን መቅረታችን ነው ማለት ነው። እና ምን ልላችሁ ፈልጌ ነው በዚህ ላይ እንደዚህ እንጀራ ያማራችሁ ቤት ውስጥ ሰርታችሁ ልክ እንደዚህ የተጠቀሰ አስመሰላችሁ ትንሽ አኖራችሁ ከዛ በኋላ ደግሞ እንጀራውን እናለብሳለን ማለት ነው። በነገራችን ላይ ይሄ እንደዚህ አማረኝ ብላያችሁ ጓደኛችን አለ አብራ አምጥሰራ ጓደኛችን ማለት ነውና እሷም ያምራታል የኛን አስለምደናታል። የኛ ዜጋ አይደለችም። አንዷን ጓበላም እና ለነሱም እያልን ነው እንደዚህ የሰራ ነው። ይሄን ጉድ አልበሉት ነው ወይ ማለታቸው አይቀርም። በልተነዋል። እሺ ቁርጡ ነው ቁጥ ማለት ነው። እንግዲህ ባሉካም ካለ ወገብህን አሰራርገህ ማረስ ነው። ገበሬም ከሆንክ እንግዲህ ነጋዴም ከሆንክ ጧትም ማታም ሌሊትም ተነስተህ መነገር ነው ማለት ነው። እየደጋገማችሁ እንግዲህ በደንብ ውጥ ያማራችሁ እንደዚህ ሰርታችሁ ብሉ። ያው ነጭ ነው ቀይ ነው ያረገው መሰለኝ ካሜራ ይሁን አላውቅም፣ ግን ያለ ካሜራ ነበር የቀረጽ ነው። እንግዲህ እንደዚህ ሆኗል ማለት ነው። ወላሂ በጣም ነበር የሚጣፍጠው፣ በጣም ነበር በቃ እኔ ለራሴ ማለት ነው። እንደ የውጭ ምግብ እንደው በቲክቶክም ሲሸጡ እንደው እየሄዱም ደግሞ አንዳንዶቹ እዛ አቅርበው ሲበሉ፣ በተለይ አልማዝ የወንዜ ያገሬ ልጅ ማለት ነው እሷ እየበላ ያስቀንታኝ ነይ ቶሎ ሪያድ ነይ ቶሎ ልጋብዝሽ እያለችኝ ነበረ ማለት ነው። እኔ ግን አልተመቻቸልኝም። እኔ ያለሁት ጅዳ ነው፣ እሱ ያለው ሪያድ ነው ማለት ነው። እና እንደዚህ አምሮኝ ነበር ጓደኛዬ። እኔ እያለሁም አንቺን ከሚያምርሽ እኔ እንትን ልበል ብላ የኔ ልጅሽን አይቆርጥመው የኔ ወድ ጓደኛ እንደዛ አርጋ ሰርታ አበላችኝ ማለት ነው። እና የኔ ውድ ወዬ አላህ ደግሞ እንግዲህ ይኸው እዚህ ጋር ተሰራርቶ ተቆራርጦ ደግሞ እዚህ ጋር ተመከተን ይመስላል። እንግዲህ በድል ላይ ስፍን ቀረበ እዚህ ጋር ጓደኞቻችን ይኸው ተቆርጦ ልክ እንደ ውጭ ምግብ ማለት ነው። ከዛ እንደዚህ ተቆረጠ እንደዚህ አርገን ሙሳችንን መቼም መጥባህ ነው እንግዲህ የነሸቃሌት ያው ስፍራው ላይ ይደረግ መጥባታችን ላይ ይሄን ይመስል ነበር። ያው እንደምታውቁት ግን ተወክሉ ወጥቶ ደግሞ ከሚስታት ስፍን ደስታ ነበር ጓደኞቼ ማለት አልቻ ብላን የምትሰራ ፍቅር ዋሳ እኛ ደግሞ እንጀራ አሰራር ማለት ነው። ተባብራችሁ ስትሰሩ ሁሉም ነገር ደስ ይላልና ወጭ የምትላችሁ ፈልጌ ነው። ተባብራችሁ በተለይ በአንድ ላይ የምትሰሩ ካላችሁ አዋታችሁ ከውጭ የምትጠልቡበት ራሳችሁ ያው በእርግጥ ሁሉም ነገር አይደለም። እኛ ሰዎቻችን ኢንሻአላህ ተባረካላ ናቸው። እኛ ሰውና በስተቀር አይፈልግም ነው ስራ ይናገሩም። ጓደኛችንን ኢንሻአላህ ቸርናት ስሩ ስለናለ ምግብ የምትሰራው ማለት ነው። ስጋችንን አውጥተን እንደምታዩት እንግዲህ እዚህ በዚህ መልኩ አዘጋጅተን ቆርጠን አድርገን ስጋችንን በጎን አድርገን ሁላችንም ልንበላ እየተጠባበቅን ነው ማለት ነው። ሁለታችን ቁጭ ብለን ጓደኛዬ ጋር ያችን አስተውለና እንደኛዋ ደግሞ ያው እንጀራ ተራናት ሌላ ምግብ ተሰራስበን እየበላን ማለት ነው። እና ማሻአላ ወሬ ደግሞ ሰብስክራይብ ላይክ ሼር አድርጉኝ፣ አበረታቱኝ። እንግዲህ ቻናሌ ሁለገብ ነው። ጠፋው ሊሆን ይችላል። ሁለገብ ነው። ጠፍቻለሁ። ታምባ ያመጣጣለሁ ማለት ነው። ሁላችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። አበረታቱኝ ዩቲዩብ
እንግዲህ እየተሳካ ነው ደግሞ ሰሞኑ በአዲስ ነገር እመጣለሁ። አላህ ካሳካው እጄ ተገባ አዲስ ዜና በአዲስ ነገር ይዤላችሁ እመጣለሁ ማለት ነው። ውድ ቤተሰቦቼ 1200 ነው 1900 ሰው አለ ሰብስክራይብ ያደረጋችሁ 4 አመቱ ዩቲዩብ ከተከፈተ 4ኛ አመቱን ይዟል። 4 አመት ውስጥ 4000 መግባት ነበረበት። ደግሞ ሰብስክራይብ ስታረጉ መታችሁ ሰብስክራይብ ሳታው ቪዲዮ ሳታው ኮሜንት የምታረጉ ሰዎች ባካችሁ አላህን ፍሩ፣ ፈጣሪያችሁን ፍሩ። ጠቅላላ ያለውን ከ2000 ወደ 1900 ማለት ነው። አንድ ሰው ቪዲዮ ሳይ ኮሜንት ከጻፍሽ ቪዲዮ ገብተሽ ዝም ብለሽ ደቂቃ 5 ደቂቃ 6 ደቂቃ ሳታው ኮሜንት የምታረጉ ፈጣሪያችሁን ፍሩ። ያሱስላችሁ ቪዲዮ ነው እንዴ እና ከመጨረሻ አዳምጡት። ያማራችሁ ልክ በዚህ በኩል ሰርታችሁ ብሉ። ልክ እንደዚህ አድርጋችሁ ሰርታችሁ ብሉ ልላችሁ ነው ወዶቼ። ያምራችሁ እና ደግሞ ምን ልላችሁ ፈልጌ ነው አዳሜ ሰሞኑን ማለት ነው በምክር ጭንቅላትሽ የዞረው ሁላ ማለት ነው። አሁን ይሄን ፍትፍት ትኩስን ዋጥ ዋጥ አድርገሽ ስፍንሽን ጥጥት አድርገሽ 10 ሰዓት ድረስ እስከ 1-2 ሰዓት እንቅልፍ ድብን ስትይ የመዲያም ስራ ራሱ የት አባቱ ገባ የት ነበረ ብላችሁ ነው የምትረሱት ማለት ነው። አይ ጓደኛዬ እኮ ባለሙያ ናብቷት ባለሙያ ናት። የእጇ ብቻ መልክ አይደለም ሙያም አለና እና ለእጅሽን ይባርከው በሏት። እጅሽን እንግዲህ እንደው እጅሽን እንደው በረከቱን ይላክብባት ሲበናታችሁ ደም ገለጥ እያረብ እሷ ያበጃጂ ገና ነው ስትለኝ እኔ ደግሞ ምራቄ እየተሯሯጠ ነው ማለት ነው። እንጀራው መቼም የጥቁር ጤፍ እንጀራ ነው ማለት ነው። ወላሂ በጣም ነው የሚጥመው። ይሄ ቀጭ የሚለው እንዳይመስላችሁና የጤፍ እንጀራ ነው ያስመጣ ነው ጤፍ ነው። በጣም ነው የሚያምረው። እንዲያርጋችሁ ያምረታችሁን ተዋጡ ላችሁ ነው። በተረፈ ሰብስክራይብ አድርጉኝ። ኧረ ሰብስክራይብ አድርጉኝ ሰብስክራይብ አድርጉኝ። ምንድን ነው እኔ ወደ ልሂድ? እሲው በዲም ላይት እኮ ነው እኛ መጥበፍ መደም መጥበህ ራሱ ምሳ ስንበላ በዲም ላይት በቦግልም ነው በስፍን ነው። እና ወዶቼ ያማራችሁም እንግዲህ ምራቃችሁ ወጥ እያደረጋችሁ ግን ነፍሰ ጡር ካላችሁ አውፍ በሉኝ። ምናልባት የማታገኙ ማለት የማታገኙ ስራችሁ ጠለቤቱ ናችሁ ማውጣት የማትችሉ ካላችሁ ቲክቶክ ደግሞ ከሌላ ቲክቶክ ያመጣሁት እንደምትል ከራሴ ቲክቶክ ያመጣሁት ነው ማለት ነው። ቪዲዮ ስሰራለን ቲክቶክ የራሴ ሰለላሁ ዐለይሂ ጀበሉ እሁድ ውሏችን እና እንዴት ነው? እንዴት ገርማችኋል? እንዴት ናችሁ? መቼም የኢትዮ ቤተሰብ ጓደኞቼ ራሳችሁኝ ተጠፋፍተናል። አረ ፋጥማ ኢትዮ ቤት ጠፍተሽ ነው ትሉኝ ነበረ ድሮ ማለት ነው። አሁን እንኳን አትሉኝም። ፍሬንዶቼ፣ ወዳጆቼ፣ ጅንጅኖቼ እና እናንተ ለማንኛውም ጠፍታችኋል። አትጥፉ። ሰብስክራይብ አድርጉ። ሰብስክራይብ፣ ሼር፣ ላይክ አድርጉ። አበረታቱ። ሪኮሜንድ ስጡን ደግሞ ማለት ነው። ደግሞ ቪዲዮ ስታው ለምሳሌ አሁን ወደ 700 600 ቪው እስከ 1000 ቪው ይታያል። አሁን ያ ሁሉ ቪው የሚታየው በገባው ሰው ልክ ነው አይደለ? ምን አለበት ያ ሁሉ የገባው ሰው ሁሉ ላይክ ብታረጉ ምን ችግር አለው? አሁን ይሄ ምን ያስተምራል ትሉታላችሁ? ያስተምራል። ያማራቸው ውጭ ገዝተው ውጭ ወጥተው ብር የሚያጠፉ አሁን እኛ ይሄንን በውጭ ብትወጡ ቢያንስ 50 ብር 100 ብር ከዛ በላይ 200 ብር ታወጡ ትችላላችሁ። እኛ ግን ይሄንን 20 ብር ባልሞላ ነው ቤታችን አዘጋጅተን የበላ ነው ማለት ነው። 20 ብርም አልሞላም እንደውም ማለት ነው። ቤታችን ዝግጅት አድርገን ቤታችን ስርት አድርገን ቤት ባፈራው ይሄንን በላን ማለት ነው። እና ትምህርት አለው። ትምህርት የሌለው እንዳይመስላችሁ። ቪዲዮ ስትሰሙ ደግሞ እስከ መጨረሻው አዳምጡላችኋለሁ። ውዶቼ እወዳችኋለሁ፣ አከብራችኋለሁ። የረበና ሰላም በእናንተ ላይ ይሁን። ባላችሁበት ረበና ዓለሚን አላህ ሱብሃን ተዓላ ይጠብቃችሁ። ሀገራችንን ሰላም ያርግልን። ያላገባችሁ አግቡ፣ ያልወለዳችሁ ውለዱ፣ የተፋቀራችሁ ተገናኙ፣ የተነፋፈቃችሁ አላህ ያቀራርባችሁ እላለሁ ዛሬ ማለት ነው። አሚን በሉ፣ አሚን በሉ። ወሎ በዱዓ ነው። ዛሬ ፋጥማይቶ ምን ሆነሽ ነው የምታወሩ? ቀጥታ ወሬ ትላላችሁ። ይሄ ወሬ ትርጉም አለው። እያማራችሁ እንደየተፈታችሁ
እየበላችሁ ከባሎቻችሁ ጋር ከባሉ ከጋር እንደዚህ አድርጋችሁ ብትጠብቁት አሁን ከስራ ሲመጣ አቤት ፍቅር ይሄን በልቶ ፍቅር በፍቅር ይሆናል ማለት ነው። አላህ ይጠብቃችሁ፣ ከቤተሰቦቻችን ጋር ያገናኘን። እንደገና ደግሞ የሳዑዲ መንግስት ጭላጭል ያወጣውን አላህ ያስተካክላችሁ። አይምሯችሁም ልባችሁም ምትትል ያላችሁ አላህ ሱብሃነሁ ወተዓላ ይሰብስብላችሁ። ቀለባችሁንም ብርም የሌላችሁ አላህ ብር ይስጣችሁ። ሰዎቻችሁን ያራራላችሁ። ቤተሰቦቻችሁን የናፈቃችሁ እንደኔ ባሎቻችሁ ልጆቻችሁን የናፈቃችሁ አላህ ሱብሃነሁ ወተዓላ በሰላም ያገናኛችሁ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የፋጡማ ዩቲዩብ ቻናል ተከታታዮች በጣም ነው የምወዳችሁ ማከብራችሁ። ሁላችሁም ባላችሁበት የረብና ሰላም በእናንተ ላይ ይሁን እያልኩ ያሰነባበታችኋለሁ። እርግጠኛ ነኝ ይሄን ቪዲዮ ያያችሁ ደግሞ ኮሜንት እንደምትሰጡኝ ላይክ እንደምታደርጉኝ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም ነው የሚያምረው በእውነት أحمد محمد صلى الله عليك عرق الرقلت صلى الله عليك جبل أهود صلى الله عليك أنقوان ينكرتو صلى الله عليك أنقوان ينكرتو صلى الله عليك أحمد محمد صلى الله عليك عرق الرقلت صلى الله عليك جبل أهود صلى الله عليك أنقوان ينكرتو صلى الله عليك أنقوان ينكرتو صلى الله عليك أحمد محمد صلى الله عليك عرق الرقلت صلى الله عليك جبل أهود صلى الله عليك أنقوان ينكرتو የአረብ አገር ሴት እኮ የምትንቋት ሙያዋን እንግዲህ ተመልከት። አቤት ሙያ እኮ ራስንቱ ነው ሙያ። አረብ አገር ሴት የአረብ አገር ሴት እያላችሁ የምታጣሉ ሙያ እሷ ጋር፣ ብር እሷ ጋር፣ እውቀት እሷ ጋር፣ ትህትና እሷ ጋር፣ ጉብዝና እሷ ጋር። አረ ምኑን የአረብ አገር ጀግናዋ ማለት ነው። ሙያ ከሙያ ሙያ ብትሉ ሁሉ ነገር እሷ ጋር ነው ያለው ማለት ነው። ማሻአላ ብያለሁ። ማሻአላ صلى الله عليك أكوان يكرتو صلى الله عليك أحمد محمد صلى الله عليك عرق الرقلت صلى الله عليك جبل أهود صلى الله عليك أكوان يكرتو صلى الله عليك أكوان يكرتو صلى الله عليك أحمد محمد صلى الله عليك عرق الرقلت صلى الله عليك جبل أهود صلى الله عليك أنقوان